ሰላም ሰላም እንዴት ናችሁ? ውድ ቻናላችን ተከታታዮች በሙሉ እንደተለመደው አዲስ የጨረታ መረጃ ይዘንላችሁ መጥተናል። በዚህ ጨረታ ላይ የምናቀርብላችሁ ሁለት የተለያዩ ድርጅቶች ያወጣቸውን የጨረታ ማስታወቂያ ነው። የመጀመሪያ መኪናችን የሚሆነው ደብል ጋቢና በ4 ሚሊዮን 900 ሺህ ብር የመነሻ ዋጋ ያለው የቶዮታ ሃይሉክስ ነው። መኪናው ረዘም ላለ ታይም ቆሟል። ባለፈው ፖስት እንዳደረኩላችሁ ሃይሉክስ እንዳይመስላችሁ፣ ይሄ ትንሽ ይዞታ ከዛኛው ይቀንሳል። የተወሰነ ነው። ለምን የሎንግ ታይም የመቆም ሁኔታ አለ። ከስርም የቻልኩትን ያህል ለመቅረጽ ሞክሬያለሁኝ። መኪናው በአገልግሎትም ሁኔታ ከዛኛው በደንብ የሰራ መኪና ነው። ባለፈው የፖስት ናቸው የባንኩ የዛኛው የወጋገን ባንክ የነበረው እነሱ በጣም የሚሻሉ መኪኖች ናቸው። ባለፈው አንድ ነው የወጣው። ቀጣይ ዙር ደግሞ የቀሩትን ካወጡ በድርድርም ከሸጡ ንግግር ላይ ሲኖርን እንግዲህ ከወሰኑ መነሳቆች ይሆናል። በተሳፋሪ በኩል የውስጡ እንድታዩት ነው። ማኑዋል ትራንስሚሽን ነው። እንደምታዩት መኪናው ረዘም ያለ ታይም ስለቆመ በዛ ላይ መስታወቱም ክፍት ነበርና ውስጡም ውጩም በጣም ረስትና ደስት በጣም በልቶታል። አቧራ በጣም አለው። እንደምታዩት ዞሮ የተሻለ መኪና ነው። አሁን ላይ ካለበት የመኪና ኢንፍሌሽን አንጻር ከኋላም እንደምታዩት አቧራ ነው። በጣም አቧራ ብቻ ነው፣ ሌላ ነገር የለውም። በቃ ሞተር ፓርቱን ከፍተን ማየት አልቻልንም። ለምን? ጨረታው ያልቅ 3 ቀን ሲቀረው ብቻ ነው የሚከፈተው ስለተባልን የውስጡ ሞተር ከፍተን ማሳየት አልቻልንም። እንደምታዩት ያው ከላይ መጫኛው ብቻ ነው ወር ላይ ተነስቶ ነው። ኬሪቦዩ ምናምን ሁሉ ነገር የተሞላለት መኪና ነው። እንደምታዩት የተጎዳ መኪና አይደለም። ጭረት ምን የተበዛበት ነገር አይደለም። ግን ከባለፈው መኪና አንጻር የተጎዳ ነው። ከባለፈው አንጻር ነው እንጂ መኪናው ከሌሎች የባለፈው ምርጥ ስለሆነ እንጂ ይሄ መኪና ውድቅ የሚደረግ መኪና ሆኖ ሳይሆን የባለፎቹ ግን በጣም በእጥፍ ቦነስ የሚያደርጉት መኪኖች ስለሆኑ ነው። ስለቆመ ጎማውን በጣም ተኝተዋል። ኮፈኑን ማየት አልቻለም። እንደነገርኳችሁ ሞተሩን ከፍተን ብናሳያችሁ በጣም አሪፍ ነበር። ለምን? ዞሮ የመኪና ዋና ልቡ ሞተሩ ስለሆነ እሱን ነበር ማሳየት በጣም የፈለገ ነው። ግን 3 ቀን ሲቀረው ካልሆነ አይቻልም። ቁልፍ ወደኛ ሄድን ብሎናል። ጥበቆቹ እንዳናገርናቸው ከሆነ የተሰበረ የተጋጨ ምናምን ነገር የለውም። የተወሰነ እዚህ ጋር ከኋላ በኩል ብቻ ትንሽ ዴንት ነገር አለው። ወደ ውስጥ ገበያ ያለ የተመታ ነገር ነው። እንግዲህ በቻልኩት አቅም ውስጡን በቻልኩት አቅም አሳይቻለሁ። ይኸው በተሳፋሪ በኩል አይታችሁታል። በዚህ በኩልም እንደምታዩት ነው። የተጎዳ አይደለም። ዳሽቦርዱም ሁሉም ነገሩ ንጹህ ነው። እዚህ መኪና ላይ መሞከር የምትፈልጉ ሰዎች፣ አቅም ያላችሁ ሰዎች ከ8 ከ9 ሚሊዮን በላይ ያላችሁ ሰዎች ብቻ ሞክሩ ትመክራችኋለሁ። ለመኪኖቹ የተወሰነ ስራ ብቻ ስለሚፈልጉ በደንብ ሰው ኢንቨስት ያደርግባችኋል። እንደተለመደው መረጃ ስትፈልጉ በስልክ ቁጥራችን 0942276040 መደወል ትችላላችሁ። ዋትስአፕ ላይ ምልክት ማድረግ ትችላላችሁ። ፔጃችንም ሰብስክራይብ የደወል ምልክቱን መጫናችሁን እንዳትረሱ። መኪናው እንደነገርኳችሁ ነው 8 እና 9 ሚሊዮን ብር ከዛ በላይ በደንብ እያንዳንዱ ወጪ እንዲሰራ ከፈለጋችሁ መደወል ሲያላችሁ የጨረታ አየርን ኢንስፔክት እንዳደረግላችሁ የጨረታ ወጪ እንዲሰራላችሁ ካለ ከዚህ በፊት ሰው የሚያሸንፍበትን ዳታ እሱን ቼክ አድርገን እንድታሸንፉ እንዳከስሩ እንድናደርጋችሁ መደወል ሲያላችሁ። የቀጣኛው መኪና ደግሞ ቶዮታ ኮሮላ ክሮስ በሃይብሪድ እቺ የተወሰነ ጊዜ የቆመችው 1-3 ወር ሆናታ ቆመች ከውስጥ ከደረሰ መረጃ። እነዚህ ደግሞ ያው ሃይብሪድ ስለሆኑ የኤሌክትሪክ ነገር ነው። በተለይ አሁን ላይ ኤሌክትሪክና ሃይብሪዶች በደንብ ተፈላጊ ስለሆኑ መሞከር የምትሰቡ ሰዎች ያው ተበድረው ወዳቸው መክፈት ስላልቻሉ ብቻ ነው የቆሙት መኪኖቹ። አዘርባይስ ሌላ ችግር ኖሮባቸው ተበላሽተው ሜካኒካል ችግር ኖሮባቸው አይደለም የቆሙት። ስለዚህ ይችኛው መኪና እንደምትባል ደግሞ ጥርምጥፍ ክት ያለች መኪና ስለሆነች ታርጋ C16 ሺህ የለጠፈችው ዙሪያው ታርጋ የመቀየር ምናምን ፕሮሰሱ እንዳለ ሆኖ መኪናው የተጎዳች መኪና አይደለችም። ሙሉ መኪናዋን እንግዲህ እስከመጨረሻ ድረስ ወደፊት ወደ ላይ እያደረጋችሁ በደንብ ቼክ አድርጓት። መወሰን የምችሉ ሰዎች ደግሞ የዚህ መኪና የመነሻ ዋጋ 7 ሚሊዮን 100 ሺህ ብር ነው። መነሻው በጣም ኤክስፔንሲቭ ነው። በጣም ኦቨር ሄዷል። ዞሮ መነሻውን ከፍ ያደርጉበት ምክንያት መኪናውም ገበያ ላይ በጣም ውድ ነው። በዛ ላይ ሃይብሪድ ነው። 2 ሞተር ስለሆነ ያለው አይፈረድባቸውም። እነሱ ላይም የመነሻ ዋጋውን በዚህ ዋጋ ካላደረጉት ለእነሱ የሚያዋጣ ነገር ስላልሆነ ዋጋ ከፍ አድርገው ነው ያወጡት። ስለዚህ እንግዲህ ይሄ ባንክ ካወጣበት ቀን ጀምሮ የቀረው ቀን በጣም ሰፊ ጊዜ ሰጥቷቸዋል። ስለዚህ በዚህ 10 ቀን ውስጥ እየሄዳችሁ ማየት ትችላላችሁ፣ መወሰን ትችላላችሁ። እንደነገርኳችሁ ነው። ኮሮላ ደግሞ የማይታማ መኪና ነው። እዚህ ጋ ይኸው ሻንሲ ቁጥር ስክሪንሾት አድርጋችሁ ወይ ፖዝ አድርጋችሁ ማየት ትችላላችሁ። በቻልኩት አቅም እንግዲህ እናንተን ለማገዝ እየጣርኩኝ ይገኛለሁኝ። ፔጁን ሰብስክራይብ ማድረጋችሁን፣ የደወል ምልክቱን መጫናችሁን፣ ሼር ማድረጋችሁን አትርሱ። እንደተለመደ ሁልጊዜም ማንኛውም ጨረታ መረጃ ስትፈልጉ ወይም ጋይድ ስትፈልጉ ኢንስፔክት እንድናደርግላችሁ የጨረታ መኪና ወይም የሚሸጥ የሚለውጥ መኪናም ሲኖራችሁ በስልክ ቁጥራችን 0942276040 መደወል ትችላላችሁ። ሁልጊዜም ክፍት ነን። እነዚህ ደግሞ የጨረታ መረጃ እንግዲህ ግራንድ አይቴን 2016 ጀምሮ ሌሎችም ሞዴል ያላቸው ናቸው። ይሄኛው ደግሞ የ2 ሚሊዮን ብር የመነሻ ዋጋው ጳጉሜ 2 ነው የሚያልቀው። መኪኖች የተጎዱ አይደለም። ግን እዚህ ጨረታ ላይ የመክራችሁ ነገር ይሄ ጨረታ ባለፈውም ዙር እየወጣ ምናምን የሰረዘ ብዙ የመሰረዝ ቻንሳቸው ጨረታ ላይ በጣም ሰፊ ስለሆነ
ብዙ ፎከስ አታርጉባቸው። ለምን ጨረታ ሊሰረዝም ላይሰረዝም የሚችል ነገር ስለሆነ አብዛኛው 2016 ግራንድ አይቴን ናቸው። ሃይንዳይ ግራንድ አይቴን በ2 ሚሊዮን ብር የመነሻ ዋጋቸው ጳጉሜ 2 2018 የሚያልቀው። ስለዚህ ቀን አላችሁ እየሄዳችሁ ማየት የምትፈልጉ ሰዎች መሞከር የምትፈልጉ ሰዎች ዞሮ 2 ሚሊዮን ከሆነ እዚህ ላይ አቬሬጅ 1 ሚሊዮን እና ከዛ በላይ ካልጨመራችሁ የማግኘት ቻንሳችሁ በጣም ጠባብ ነው። መነሻቸው ኦልሞስት ተመሳሳይ ነው። 2 ሚሊዮን ብር ነው። ይሄም ግራንድ አይቴን 2016 ሞዴል ከለር ነው የሚለያቸው። ሁሉም አንድ አይነት ናቸው። እንደምታዩቸው ፐርፌክት ኮንዲሽን የሚገኙት እያንዳንዳቸው የተለያየ ቦዲ ቢኖራቸውም ዴንት ያላቸውን እና የሌላቸውን መርጣችሁ እንደየአቅማችሁ ከ1 ሚሊዮን ጀምሮ እየጨመራችሁ መሞከር ትችላላችሁ። ማርኬቱ ጋር ያለው ነገር እንድናጠናላችሁ እንድንሞክርላችሁ የምትፈልጉ ሰዎች መደወል ትችላላችሁ። እነዚህም 2016 ናቸው። 2 ሚሊዮን ብር ነው የመነሻ ዋጋቸው። በጣም ቆንጆ መኪና ናቸው። አሁን ላይ አፎርደብል ከሆኑ መኪኖች ውስጥ ባይመደቡም ዞሮ አሁን ካለበት የመኪና ኢንፍሌሽን አንጻር ለከተማ አነስ ያሉና ቤንዚን ቆጣቢ መኪኖችን ከሚባሉት ውስጥ አንዱ ስለሚመደብ መሞከር የምትሰሩት አቅም ያላቸው ሰዎች ከ1 እና ከ1.5 ሚሊዮን ጀምሮ እንደ ገበያው አሁን ካለበት ኢንፍሌሽን አንጻር መሞከር ትችላላችሁ። መኪኖቹ የተጎዱ መኪና ስላልሆኑ እንደየአቅማችሁ እየሄዳችሁ ቼክ እያደረጋችሁ ሞክሩ። ይሄኛው ደግሞ 1 ሚሊዮን 800 ሺህ ብር ነው የመነሻ ዋጋው 2014 ሞዴል ስለሆነ ነው እና የተወሰኑ የጎደላቸው ፓርቶች እና እንደነዛ በጣም ቁጥር ኮንዲሽን ላይ የሚገኝ አይደለም። ከነዛ አንጻር ነው እንጂ የተጎዳ አይደለም። ከነዛ አንጻር አነስ ያለ ኮንዲሽን ላይ ነው የሚገኘው። ስለዚህ መኪኖቹን ማየት ከሚፈልጉ ሰዎች መኪናራችሁ የምትፈልጉ በ09422764 መደወል ትችላላችሁ። እንዲሁም ሰነድ እንዲገዛላችሁ የምትፈልጉ ሰዎች በየጊዜው አዳዲስ ጨረታ ሲወጣ ሰነድ ገዝተንላችሁ አብረናችሁ ሄደን ኢንስፔክት እንድናደርግላችሁ እንድናማርጣችሁ የምትፈልጉ ሰዎች ኤኒታይም ክፍት ነን። ለእናንተ ነው እያገለገልን የምንገኘው። በአቅማችን የምናውቀው ነገር እያካፈልናችሁ ሁላችንም እንድንለወጥ የቻለውን ያህል እያተረፍን እናንተ እንድታተርፉ እያገዝናችሁ እንገኛለን። ቀጣይ ፓርት ላይ ደግሞ የተለያዩ የሚሸጡ መኪኖችና ለጨረታ የወጡ መኪኖች ይኖራሉ። ለሁላችሁም እንግዲህ መልካም እድል አለሁኝ። አመሰግናለሁ። ቴንኪዩ